ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ እንደተለመደው ዛሬም በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ ቃላትን እየሰራን ቃላትን አገጣጥመን እንዴት ማንበብ እንደምንችል በዚህ ቪዲዮ የምናይ ይሆናል ማለት ነው። እንደምትመለከቱት እዚህ ጋር የተለያዩ ፊደሎችን አገጣጥመን እነዚህን ቃላቶችን መስርተናል ማለት ነው። እነዚህንም ለማንበብና ለመጻፍ በቀላሉ አሁን የምንከተለውን ስቴፕ መከተል ትችላላችሁ ማለት ነው። እንደተለመደው ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር በመ የተለያዩ ቃላቶችን ሰርተናል ማለት ነው። እነዚህን አጠቃላይ እያነበብን የምናይ ይሆናል ማለት ነው። ተከታተሉኝ። አሁን እንጀምር። እሺ እንግዲህ እንደምትመለከቱት እዚህ ጋር በመ የተለያዩ ቃላቶችን እዚህ ጋር ሰርተናል ማለት ነው። እነዚህንም እያነበብን እናያቸዋለን። አሁን ቀጥታ እንጀምር። እንግዲህ በመጀመሪያው ድምጽ ነው በመነሳት የተለያዩ ቃላቶችን የሰራን ማለት ነው። መ ን ገድ ይላል ማለት ነው። በአንድ ላይም ስናነበው መንገድ ይላል። መንገድ ብለን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን መሄድ ይላል። በአንድ ላይም መሄድ ብለን እናነባዋለን ማለት ነው። በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ቀጥለን መጋራት ይላል። በአንድ ላይ ስናነበው መጋራት ይሆናል። መጋራት ብለን እናነባዋለን ማለት ነው። መካፈል ይላል። ቀጥሎ መካፈል፣ በአንድ ላይ መካፈል ብለን እናነባቸዋለን ማለት ነው። ይሄን ይመስላል። ከዛ ቀጥሎ ደግሞ በሰ የተለያዩ ቃላቶችን እዚህ ጋር የምንሰራ ይሆናል ማለት ነው። አብራችሁን ቆዩ። እሺ ቀጥሎ የምናገኛቸው የሰ ፊደሎችን እነዚህን መነሻ በማድረግ የተለያዩ ቃላቶችን አሁንም እየሰራን እናያለን ማለት ነው። በመጀመሪያው በሰ እንጀምር። ሰራተኛ ይላል። በአንድ ላይም ሰራተኛ ብለን እነዚህን ቃላቶችን መስራት እንችላለን ማለት ነው። ከዛ ቀጥለን ሰልፈኛ ብለን እናነባቸዋለን። ሰፈር ሰፈር፣ ሰበበኛ ሰበበኛ። እዚህ ጋር ሁለት አይነት በተመሳሳይ ድምጽ የሆነ ፊደል ተጠቅመናል ማለት ነው። ያም ሁለቴ ዳብል እንጠራዋለን ማለት ነው። የመጀመሪያ ድምጽ ከሆነ ሁለቱንም በመጀመሪያ ድምጽ እንጠራዋለን። ስለዚህ እዚህ ጋር ሰበበኛ ብለን እንደዚህ ማንበብ እንችላለን ማለት ነው። ከዛ ቀጥለን ከዚህ ጋር በረ የተሰሩ ቃላቶችን እናያለን ማለት ነው። የመጀመሪያው ረድኤት ይላል። ረድኤት እንደዚህ ብለን ነው የምናነበው። ከዛ በመቀጠል ረበሸኝ ይላል። ረበሸኝ። ርዕሳስ ርዕሳስ፣ ሮኬት ሮኬት፣ እንደዚህ ብለን ነው የምናነባቸው ማለት ነው። እንግዲህ ቃላትን አገጣጥመንና አነጣጥለን በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥሎ ሰላምታ ሰላምታ ሰላምታ፣ ሰዎች ሰዎች፣ ሰውነት ሰውነት፣ ሳሙና ሳሙና፣ እንደዚህ ብለን ነው የምናነባቸው ማለት ነው። በቀላሉ በዚህ መልኩ ማንበብ እንችላለን። ከዛ ቀጥለን ሸበሸበ ይላል። ሸበሸበ ብለን በቀላሉ ማንበብ እንችላለን ማለት ነው። እነዚህ የመጀመሪያ ድምጽ ናቸው። በቀላሉ በዚህ መንገድ ማንበብ እንችላለን ማለት ነው። እሺ ቀጥለን እዚህ ጋር በሸ አሁን በአራተኛው እንጀምራለን ማለት ነው። ሻምፖ ይላል። ሻምፖ ብለን እናነባዋለን። ሻምፖ ብለን ነው የምናነበው ማለት ነው። ከዛ ቀጥለን ሸመገለ ይላል። ሸመገለ ብለን በቀላሉ እናነባቸዋለን። እነዚህ የመጀመሪያ ድምጻቸው ስለሆነ በቀላሉ ማንበብ ይቻላል። ከዛ ቀጥለን ሽረት ይላል። ሽረት ስድስተኛ፣ አንደኛ ስድስተኛ ሽረት። እሺ ከዛ ቀጥሎ እዚህ ቃል ላይ እንጀምራለን ማለት ነው። ቀለበት ይላል። የመጀመሪያው ቀለበት እንግዲህ በመጀመሪያ ድምጽን ተጠቅመን ቀለበት ብለን ይቺ ስድስተኛ ድምጽ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ቁመት ቁመት ይላል ማለት ነው። ቁመት። ቃጠሎ ቃጠሎ፣ ቅመም ቅመም፣ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህን ለማንበብ በጣም ቀላል ነው። ስማቸውንና ድምጻቸውን በትክክል መያዝ ነው ማለት ነው።
ማለትም ድምጻቸውንና ቅርጻቸውን በደንብ እንይዛቸዋለን። ከዛ በኋላ በቀላል ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን በረከተ ይላል። በአንድ ላይም በረከት በረከት ብለን እናነባዋለን ማለት ነው። ከዛ ቀጥለን ቦንዳ በአንድ ላይ ቦንዳ ብለን እናነባዋለን። ቡራ ቡሬ እዚህ ጋር ቡራ ቡሬ ብለን እያንዳንዱ የራሳቸውን ስም በመጥራት በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ብርድ ይላል። ብርድ ብርድ ብለን እንደዚህ በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠል ተመለስ ይላል። ተመለስ ብለን እንደዚህ በቀላሉ ማንበብ ይቻላል ማለት ነው። የመጀመሪያ ድምጻቸውን በመጠቀም እንደዚህ ብለን እንጠራቸዋለን ማለት ነው። ተመለስ። ከዛ ቀጥለን ተነሳሳ ተነሳሳ፣ ተከተል ተከተል፣ ተረት ተረት እንደዚህ ብለን እናነባቸዋለን። በጣም ቀላል የሆኑ ቃላቶች ናቸው ማለት ነው። እነዚህም በዚህ መልኩ ማንበብ እንችላለን። ከዛ ቀጥለን ቸርነት ይላል። ቸርነት፣ ቸለሰ ቸለሰ፣ ችብስ ችብስ፣ ችግኝ ችግኝ እንደዚህ ብለን ነው በቀላሉ የምናነባቸው ማለት ነው። እንግዲህ የመጀመሪያውንም ስድስተኛውን ሌሎችንም ልንጠቀም እንችላለን። ከነዚህ ቃላቶች ላይ በዚህ መልኩ ማንበብ ይቻላል ማለት ነው። እሺ ከዛ ቀጥለን እዚህ ጋር ነገስታት ይላል። ነገስታት ነገስታት፣ ቀጥሎ ነጋሪት ነጋሪት፣ ጋ አራተኛ ድምፅ፣ ሪ ሶስተኛ፣ ስድስተኛ ድምፃቸውን በትክክል ካወቅን በኋላ በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። ነጋዴ ይላል። እዚህ ጋር ነጋዴ፣ ነደደ ነደደ፣ እንደዚህ ብለን በጣም በቀላል መንገድ በዚህ መልኩ ማንበብ እንችላለን ማለት ነው። እሺ ቀጥሎ የምናገኛቸው በአ የተሰሩ ቃላቶችን ነው ማለት ነው። አረፈደ ይላል። አረፈደ። አጋነነ አጋነነ፣ አሰቃየ ይላል። አሰቃየ። አበረታ ይላል። አበረታ ብለን በአንድ ላይ እያይዘን እናነባዋለን ማለት ነው። ከዛ ከመረ ይላል። ከሰለ፣ ከደነ፣ ከዘነ ብለን እነዚህ በመጀመሪያ ድምፅ የተሰሩ ቃላቶችን በዚህ መልኩ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ወገን ይላል። ወገን፣ ወጠረ፣ ወቀሰ፣ ወንዝ፣ ወንዝ እንደዚህ ብለን እናነባቸዋለን። ከዛ ቀጥሎ አምድ ይላል። አመት፣ እድሜ፣ ዑደት፣ ዑደት፣ ዘንግ፣ ዘንግ፣ ዘለለ፣ ዘገየህ፣ ዘገየህ፣ ዘንድሮ፣ ዘንድሮ እንደዚህ ብለን ነው የምናነባቸው። እሺ ቀጥለን እዚህ ጋር ድፍረት ይላል። ድፍረት፣ ድርሰት፣ ድርሰት፣ ድክመት፣ ድክመት፣ ድሮ፣ ጀርባ፣ ጀልባ፣ ጀግና፣ ጀበና። አይቸው እዚህ ጋር ጀርባ፣ ጀልባ፣ ጀጊና፣ ጀበና እንደዚህ ብለን ነው የምናነባቸው ማለት ነው። እሺ ከዛ ቀጥለን ገበሬ፣ ገበሬ፣ ጎፈሬ፣ ጎፈሬ፣ ግንድ፣ ግንድ ስድስተኛ ሁሉ ሙሉ በሙሉ ስድስተኛ ተጠቀምን። ግመል ይላል። ግመል። ከዛ ጥቁር፣ ጥቁር፣ ጥፍር፣ ጥንት፣ ጥርስ እንደዚህ ብለን ስድስተኛ ድምፅ በመጠቀም አጠቃላይ እነዚህ ስድስተኛ ድምፅ ተጠቅመን የሰራናቸው ቃላቶች ናቸው ማለት ነው። ጥቁር፣ ጥቁር፣ ጥፍር፣ ጥንት፣ ጥርስ እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን በጨ የተሰሩትን ጭፈራ ይላል። ጭንቀት፣ ጭንቀት፣ ጭነት፣ ጭነት፣ ጭምት፣ ጭምት። ቀጥሎ እዚህ ጋር ፀሐይ፣ ፀሐይ፣ ጸሎት፣ ጸሎት፣ ጽድቅ፣ ጽድቅ፣ እጹብ፣
እጹብ እንደዚህ ብለን እናነባለን። ከዛ ቀጥለን ፈተና ይላል። ፈተና፣ ፍላጎት ፍላጎት፣ ፍርሃት ፍርሃት፣ ፋጡማ እንደዚህ ስሞችን፣ ቃላቶችን፣ የተለያዩ ነገሮችን በዚህ መልኩ አንበን በዚህ መልኩ ሰርተናል ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ስለ ሌሎችንም አጠቃላይ እንደዚሁ እያነበብን የምናየው ይሆናል ማለት ነው። የተለያዩ ቃላቶችን፣ አረፍተ ነገሮች፣ የተለያዩ ሀረጎችን በዚህ መልኩ የምሰራላችሁ ይሆናል ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።